እወድሃለሁ እኮ የጠየቀሽ የለም ግን እንደማታገባኝ እኔም አንተም እናውቃለን። የጠየቀሽ የለም ልጅነታችን ገና አላለቀም ነበር ቤተሰብ መመስረት እንደማንችል በፈጠረሽ አምላክ ተይኝ አይደል? እኔ ማብራሪያ ጠይቄሻለሁ ምክንያትሽን የማወቅ ፍላጎት አለኝ ብያለሁ። እሺ እኔስ እንዴት ብዬ ልተኛ ራሴን በምን ላጽናና? ገርሞት እጁን ባፉ እየጫነ ምን አድርግ ነው የምትይኝ? እሺ ይቅርታ በጠይቅ ትቀበለኛለህ? ሲጀመር ይቅርታ የሚያስጠይቅ ጥፋት አላጠፋሽም እኮ በእናትህ ተው። የምሬን ነው። ካኔ የተሻለ ወንድ አገኘሽ ጥለሽኝ ሄድሽ። ይሄ ደግሞ በጣም ጤናማ ነገር ነው። መብራት ሲመጣልሽ ሻማውን እፍ ብሎ የማያጠፋ አለ የለም። እንደዛ ተመልከቹ። ይሄንንም እርግጥ ነው አምፖል ውስጥ የሻማን ያህል ሮማንስ ላይኖር ይችላል ግን ከሻማው 30 እጥፍ ብርሃን ለቤትሽ ይዞልሽ ይመጣል። ትክክለኛ ውሳኔ ነው ወሰንሽው እኔን ከጠየቅሽ። የምትወደውን ሰው አሳዝነህ መኖር አይቻልም አስዩሜ። እኔ አቃተኝ። ማን የሚያሳዝን ነገር ሁሉ ልክ ነው እንዳለሽ አላቅም። የሆነን ሰው እንዲያዝን ስላደረግሽው በድለሽዋል ወይም ስህተት ሰርተሻል ማለት አይደለም። ይሄ ህይወት ነው። ይሄ ጥሎ ማለፍ ነው። ራስሽን መምረጥሽ ልክ ነበር። ሙቭ ኦን በቃ። እንደው በእናትህ አንድ ነገር ብቻ ልለመነ። ምን በጥፊ ምታኝ? አብደሽ ልታሳብሽ ነው እንዴ ተነሳሽው? ጭራሽ ነፍሰ ጡር ሴት ላይ እጄ ላንሳ? እሺ ሰድበኝ ሂድ እንኳን። ካሁን በኋላ አንቺ ጋር ጠብም ሰላምም አልፈልግም። ዛሬም ባልሽ ማን ነው አለቄ በቀር ያኮረፍክ ይመስላል ብዬ ስለሰጋው ነው እንጂ ላንቺ ልደት ግድ ሰጥቶኝ አይደለም እዚህ ድረስ የመጣሁት። ጥሏት ሊሄድ ሲል እጁን ይዛ ያስቀረችው። ሲጀመር ለምን የዛን ቀን እህቴ ናት ብለህ አስተዋወቅከን? ቆይ ኦኬ ጭራሽ ልትወቅሽኝም ያምርሻል። አረ ውቀሽ እንደፈለግሽ። እንደውም የምሬ ነው። ለምንድን ነው እንደዛ ታፍርብኝ የነበረው? እኔ አደንዛዥት ነኝ እንዴ? ቅያሱ ስንገባ ብቻ እየጠበክ የምትስመኝ? መልስልኝ እስኪ። እውነት በጓዳ ያፈቀርከኝን ያህል በአደባባይ ልታፈቅረኝ ሞክራል? ያምሻል እንዴ? አብሮ አደጎች እኮ ነን። ለሰው ካሳወቅን ሁሉንም ነገር ጨራርሰን ነው መሆን የነበረበት። ሲቀጥል እኔ ለሱ ነው እንጂ እህቴ ናት ያልኩት ወዳንቺ ዞሬ እህቴ ነሽ አላልኩሽም። ለዛም ነው መቼም እሱን የማልቀየሙ። ለዛም ነው ዛሬም ድረስ አብሬው የምሰራው። እንዲህ ያልክ ራስን አታስደስት። የዋሻው ገና እንዳየኝ እንደወደደኝ ስለገባህ ነው። ፍቅረኛዬ ናት ብለህ ልታስቀይሙ ስላልፈለክ ነው እህቴ ናት ያልከው። አሽቃባጭና ቦቅቧቃ መሆንን እመን መጀመሪያ። ባልየው ተጠግቷቸው እየቆመ እንግዶቻችሁን ትታችሁ ሞቆ ወሬ ይዛችኋል እናንተ። ቆይ ስለምን እያወራችሁ ነው? ኤደን ፈጠን እያለች አረ ዝም ብለን ነው ስለ መጽሐፍ ቅዱስ እያወራን ነበር። ድካሙ ነው የሚተርፍሽ። ብየው ያልሰማኝን ሰሚ ልብ ካለ ለምህረት አይረፍድም ብዬ ነበር እኔማ። እውነት ነው እሱስ። ለመሆኑ በየትኛው ወንጌል ላይ ነው እንዲህ ልባችሁ እስኪጠፋ የምትሟገቱት? ስዩም ሐሳብ ውስጥ እንደገባ የሆነ ያለፈ ታሪክ ላይ ነው። እግሩን ስትረቀው ነቃለ። ማለቴ አዲስ ኪዳን ታሪክ አይደለም፣ ዘመነ ፍዳ ላይ የተፈጠረ ነው። የትኛው ታሪክ? አገጩን ይዞሽ ጺሙን እያሻሸከ ቆየ በኋላ የሆነ ነገር እንደመጣለ ሰው አይኖቹን አፈጠጠ። ይገርማል። አንድ ባየው ቁጥር የሚያስገርመኝ ታሪክ ነበር። ድንገት እሱን አንስተን ሳናስበው ቀውጢ ሙግስ ውስጥ ገባን እኮ። የትኛው ታሪክ? አብርሃም ስደት ሄዶ የገጠመውን ታውቀዋለህ? እኔ እንጃ። ንጉሱን ፈርቶ ሚስቱን ሳራን እህቴ ናት ብሎ ያስተዋወቀበትን እንኳን። ኦኬ እሱንማ በደንብ አውቀዋለሁ። ፈርዖኑ ሳራን ሊያገባት ሲል እግዚአብሔር ቁጣና መዓት ያወርድበታል። ከዛም ፈርዖኑን አብርሃም እንደዋሸው ሲያውቅ አስጠርቶ ውሰድልኝ ሚስትህን ብሎ ይቆጣዋል። ምናምን ነገር ነው። እና እሱ ታሪክ ላይ ጥፋተኛው ማን ነው ትላለህ? አብርሃም፣ ሳራ ወይስ ንጉሱ? ኤደን ጣልቃ እየገባች እንዴ ምን ጥርጥራለሁ? አብርሃም ነው አይደል? እኔ ቆንጆ። ሳራስ ንጉሱ ሲወስዳት ጸጥ ብላ መወሰዱ አልገረመም? እግዚአብሔር እስኪናገርላት መጠበቋ ልክ ነው ትላለህ? እውነተኛ ፍቅር እንደዛ ነው? ጋይስ ሉክ፣ ሁለታችሁም እዚህ ጋር መረዳት ያለባችሁ አንድ ቁም ነገር ያለ ይመስለኛል። ምን? በወቅቱ ሁለቱም ምንም አማራጭ የሌላቸው ችጋራውና ረሃብተኞች ነበሩ። ስዩምና ኤደን ተያይተው በአፍረት ስሜት አንገታቸውን ደፉ። ምንም አድርገው ምንም ብሎ ንጉሱን ማስቀየም አይፈልጉም። ከዛ በኋላ የተፈጠረው ነገር ሁሉ የተፈጠረው ከዚህ ጋር በተያያዘ ምክንያት ነው። በእኔ በኩል ለመኖር ጉጉት ማሳየታቸው እንደ ጥፋት ተላይባቸውም። ሁለቱም በተዳከመ ድምፅ አንዴ ልክ ነህ መስረት ተቃርቦ ሰይቅልዎ መስረት